ሶ ኢትዮጵያ በጦንቃዮች እየተመራች ነው። ኢትዮጵያን ወራ ሰይጣን አመነውን ሆገነማ ይርቲ ሰውዬ የዶክተር አብይ ቀኝ እጁ ነው። የዶክተር አብይ አማካሪ፣ የዶክተር አብይ ሰላይ ነው። ሰውዬ ራይ ታይቶኛል እያለ በየኛ ቲቪ የሚል ቴሌቪዥን ላይ የተናገረውን የጦንቅለና ስራውን አንዳንድ ነገር አሳያችኋለሁ። ፌስቡክ ላይ እንደጻፈና እዚህ ቪዲዮ ላይ እንደተናገረ ሃጫሉ ከመሞቱ በፊት አቅ ነበር እንደምሞት፣ ጀዋር መሐመድ እንደምታሰር አቅ ነበር። አሁንም ደግሞ ጀዋር መሐመድ 2013 ይገደላል ብሎ እዚህ ቪዲዮ ላይ ተናግሯል። ዶክተር አብይ ለ47 ዓመት ኢትዮጵያን ይገዛታል ብሎ ተናግሯል። እንግዲህ እዚህ ጋር 2000 በኢትዮጵያ አቆጣጠር ነው 2013 የሚሞቱ ፖለቲከኛ እና አክቲቪስቶች አሉ። በከ ከነቲ ኩማ ለማፍ ካላንደር ኢትዮጵያትን ኩማ ለማፍ ኩደሰዲ ፖለቲከኛን ዱኡፊ አክቲቪስቶን ዱኡኒ ጅራ ካንጀሩ nama baay'eedha isaanii akka inni asirratti barreessetti nama baay'eedha. ሚዲያ ከነቱ barreesse waan inni jedhe jechaadha. ሚዲያን kun kino የኛ ቲቪ በአማርኛም የኛ ቲቪ ሚዲያ kana ሴፕቴምበሪ 7 2020 ካላንደሪ ፈረንጂትን jechaadha. ኦኬ እሱ የተናገረውን እስቲ ሌላ መረጃ እንግዲህ ሃጫሉ ከመሞቱ በፊት ነው ሃጫሉ እንደምሞት አቅ ነበር ያለው። እስቲ ሌላ መረጃ ጋር እንሂድ። የሱ ቪዲዮ ነው። ቪዲዮ እሳት ነምብራ በርባዳ ይራ ቪዲዮ እሳት ነምብራ የሱን ቪዲዮ ጠብቁን እንደዛ። ኦኬ እዚህ ጋር አሲት ክኖ ጀዋር እንጅራ በከ ከና ቦፍት እንጅራ በከ ከና ጀዋር እዚህ ጋር አለው፣ እባብ እዚህ ጋር አለው። ዘንዶ ነው ይሄ ሰውዬ መምህር ሰለሞን ተሾመ በአዲስ አበባ ምኖር የቀድሞ ሰውዬ ማለት ነው። እንግዲህ እዚህ ጋር በአማርኛ ላንብብላችሁ። የተናገርኩት ጠብ አላለም። እዚህ እዩ የመጀመሪያ ጋር እዚህ ጋር የተናገርኩት ጠብ አላለም። እንግዲህ ያ ማለት ምን ማለት ነው? ወንቲኒ አኒ ዱበዴ ለፈሂምቡኔ ኢሰየቹኒ ሃጫሉን አከ ዱኡነን ቤካ ቱሬ ከንጀዱሰን ሃጫሉን ኦሶን ዱኢኒን ዱራ አንዱበት ጀዋር መሐመድ ኦሶኒ ዳሚኒን ዱራ ከንዱበት ሃጫሉ ከመገደሉ በፊት ተናግሮ ነበር። ጀዋር ከመታሰሩ በፊት እንደምታሰር ተናግሮ ነበር። ይሄ ሰውዬ የዶክተር አብይ ቀኝ እጅ ነው። የዶክተር አብይ ቀኝ እጅና የዶክተር አብይ ሰላይ ነው። እንግዲህ ኢትዮጵያ በጦንቃዮች እየተመራች ነው የምንለው ለዚህ ነው። ነሚቺ ኩኒ በሳስቱ ዶክተር አብይ ፊ ጎርሳ ዶክተር አብይ እንግዲህ እዚህ ጋር ምን ለማለት ፈልጎ ነው? ከዚህ በፊት ሃጫሉ እንደሚገደል ጀዋር እንደምታሰር ከመታሰራቸውና ከመገደላቸው በፊት ስለተናገረ አሁን ደግሞ መጥቶ ይሄው እኔ ያልኩት ነገር ሆኗል ነው ያለው። ነሚቺ ኩኒ ሃጫሉን ዱኡዳን ዱራ ጀዋር ሂዳሙዳን ዱራ akka ጀዋር ሂዳሙ ዱበቴ ቱሬ akka ሃጫሉን ዱኡ ዱበቴ ቱሬ አማሞ wantin dubbadhe suni lafa hin buune hojiirra oolee jira kan jedhu namichi kun egaa rabbitu natti himee jedhe. garuu gorsaa Dr. Abiy Facebook isaatirra deemtanii ilaaluu dandeessu.
waan inni barreessu jechaadha. Nama siyaasa isa cimaa fi nama Dr. Abiyyi deeggaru waan Dr. Abiyyi barreessu hunda ሼር godhuudha jechaadha. ይህ ሰውዬ የዶክተር አብይ ደጋፊና የዶክተር አብይ አማካሪ ቀኝ እጅና የዶክተር አብይ ሰላይ ነው። በአዲስ አበባ ውስጥ የሚኖር ሰው ነው። የሱን ፌስቡክም አሳያችኋለሁ። እንግዲህ አንድ ሰው እንደምሞት እግዚአብሔር ይነግረዋል ማለት ነው። እንደዚህ አይነት ደብተራዎች ናቸው ኢትዮጵያን እየመሩ ያሉት። እንግዲህ የሱ ፌስቡክ ጋር እንሂድ እስቲ። ጠብቁኝ አንዴ። ይሄ ነው የሱ ፌስቡክ፣ ላሳያችሁ። የሱ ፌስቡክ ይሄ ነው። እንግዲህ የዶክተር አብይ ደጋፊ መሆኑን እዚህ ጋር ላሳያችሁ። ጀዋር ከመታሰሩ በፊትና ያጫሉ ከመሞቱ በፊት እያንዳንዷን ሄዳችሁ ፌስቡክ ላይ ብታዩ ዶክተር አብይ የሚጽፈውን ነገር ሼር ያደርጋል። በጣም የዶክተር አብይ ደጋፊና ቀኝ እጁ ነው። ይሄው እንግዲህ ይሄ በቅርብ ነው ሼር ያደረገው። ዶክተር አብይ የጻፈውን እያንዳንዷን ሼር ያደርጋል። አልፋትም። እዚህ ጋም ይኸው ጀዋር እዚህ ጋር ነው እሱ የጻፈውን እዛ ቪዲዮ ነው እዚህ ጋር ሼር ያደረገው ቪዲዮ እዛ የኛ ቲቪ የምን ላይ የተናገረውን ነው እዚህ ጋር ሼር ያደረገው። እንግዲህ በእንደዚህ አይነት ጦንቃዮች እየተመራሽ ነው። በጣም የፖለቲከኛ ሰው ነው። አሁንም ዶክተር አብይ ምን እንደጻፈው ሼር እንዳደረገ ላሳያችሁ ነው፣ ለመረጃ ያህል ነው። ይሄ ሰውዬ ብሔሩ አማራ ነው። ኃይለኛ ናፍጠኛ ነው። ጀዋር ከመታሰሩ በፊት በተለይ በጣም ዶክተር አብይ የሚጽፈውን ነገር ሼር ያደርጋል። እንግዲህ የሱ ፌስቡክ ላይ እየሄዳችሁ እያንዳንዱን የሚጽፋትን ነገር ብታዩት ይሄ ሰውዬ በጣም ወንጀለኛ ነው። እዚህ ጋር እንግዲህ አራቱ ዘንዶ ብሎ ነው እነዚህን ሰዎች የሰየማቸው። አራቱ ዘንዶ ብሎ ነው የሰየመው። አንዱ እሱ እዚህ ጋር ነው። አራተኛው ዘንዶ በቀላ ገርባ ማለት ነው። እዚህ ጋር እነዚህን አይታችኋል። አራቱ ዘንዶ እንደሚገደሉ አቁ ነበረ እያለ እዚህ ጋር እዩ። እያንዳንዷን ዶክተር አብይ የሚያደርገውን እንቅስቃሴ እያንዳንዷን ሼር ያደርጋል። እያንዳንዷን እንግዲህ ኃይሌ ገብረስላሴ ለዶክተር አብይ መኪና ሲሸልመው ነው። እንግዲህ እንደዚህ አይነት ነገሮች ነው፣ እንደዚህ አይነት ደብተራዎች ነው ኢትዮጵያን እየመራ ያለ። እንደዚህ አይነት ደብተራ ነው ኢትዮጵያን የኦሮሞ ህዝብና የአማራን ህዝብ እያጨራረሰ ያለው። የኢትዮጵያ ህዝብ አማራም ይሁን ኦሮሞም ይሁን መንቃት አለበት። እነዚህ የናፍጠኛ ስርዓት አራማጆችን ድምጥ ማጣቸውን ከኢትዮጵያ ማጥፋት አለብን። እንደዚህ አይነት ጦንቆላ እንደዚህ አይነት ጦንቃዮችን ከኢትዮጵያ ነቅለን ማውጣት አለብን። እንግዲህ የሱ ፌስቡክ ይሄ ነው። ተከታተሉት። ይሄንን ሰውዬ የሱን ቪዲዮም ተከታተሉት፣ የሱን ፌስቡክ ተከታተሉት። እንግዲህ ለመረጃ ያህል ነው። ልክ እንደሱ የሚናገሩ ሌሎችም አሉ፣ በጣም ብዙ ናቸው። እሱንም ደግሞ ለመቀጥለው እያንዳንዱን አሳያችኋለሁ። ቴንክ ዩ